ማለት ነው። ልክ ከሆኑ በቃ እዛ ጋር ክፈት ማለት እኮ ነው። ይኸውልህ አንተ ያለብህ ማለት ነው። አሁን ምንድነው እነሱ ማለት ነው ያልሆነ ቃሎች ይጠቀማል እያሉ ነው። ይኸውልህ ፊትህ ነው ያለው ግሬዱ ሀሰን ነው እዚህ ይሄንኛው። ስለዚህ አይምሮን ታሰራዋለህ፣ ታዳምጣለህ፣ ታያለህ፣ ታገናዝባለህ። አሁን እነሱን ለውይይት ያልመጡ በቃ እኛ ለውይይት ስንመጣ እኮ ነብይህ እንደሚሰድበን ቁርአን እንደሚሰድበን እያወቅን ነው። ሱረት ተውባ አያ 30 ክፈተው። ሱራ 98 አያ 6 ላይ ከፍጥረት ሁሉ መጥፎ እያለኝ እኮ ከሴጣንም ሴጣን ፍጥረት ነው መጥፎ እያለኝ እያወቅኩ ነው። ብሎ ያያችሁ ቁርአን ሰድቦኛል። ቁርአንን ደግሞ ታምንበታለህ ያንን ስድብ 9:30 መጽሐፍ ቅዱስ ላይ የካዱትን አይናገርም። ቁርአንን ክፈተው። ስሜን ጠርቶ ሙስሊሞች የሚል አምጣ። አሊሞንን ካመንክ ጥሩ ነው። ሙስሊሞች የሚል አንድ አምጣልኝ ከመጽሐፍ ቅዱስ ላይ ምን ይላል? አንበበስ ያልመሲህ ያላ ልጅ ነው ቆያለም አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ስለነማን ነው ይሄ እያወራለሁ? ክርስቲያኖችና ይሁዶችን ከኋላ አዳም ስሜን ጠርቶ የሚሰድበኝ ማን ብሎ? ክርስቲያኖች ብሎ። ያው ክርስቲያኖች ያላ ያጥፋችሁ፣ የተረገማችሁ አህያዎች፣ ድንቁሮች፣ ዲዳዎች ሲለኝ ስሜን ጠርቶ ነው። ስለዚህ ስለ ስድብ አንተም ትጨማምራለህ። አሁን ይኸውልህ ለውይይቱ ማለት ነው ውይይቱን በስልክ እንዳሄድ ያደረገው አንተ እንደዚህ አሳማኝ ነገሮች ቆይ ሄድና ጥራቸው። በቃ አሁን ታወራለህ፣ ቶፒኩ ላይ ታወራ። እሺ ለምሳሌ ቶፒኩ ላይ ታወራ። የትኛውም ሙስሊም ነቢዩን ዲፌንድ አያደርግም። ወረድ የትኛውም ሙስሊም ከማለቃቀስ በስተቀር የትኛውም ሙስሊም ማለት ነው ከማለቃቀስ ውጭ ተሰደብን ከማለት ውጭ ሲያሳያቸው በቃ አይምሯቸው ሁሌም ይሄ የበታችነት ስሜት ቀጥቅጧቸዋል። ሱራ 9:29 ላይ ተፍሲር ኢብን ከሲር ምንም ሲያብራራው ቁርአንን የትኛውም ክርስቲያን መንካት፣ መተቸት፣ ክሪታይዝ ማድረግ፣ መናገር አይችልም ብሎ ነው ያስቀመጡት። ሰው ስተችበት ስድብ ነው ለነሱ፣ ስነካበት ስድብ ነው፣ ስጠይቀው ስድብ ነው። ይሄ ነብይ ያደረገው ነው፣ እኔ አይደለሁም ያደረግኩት። የ4000 ሰው ወሲብ ጉልበት አለው ያልኩት እኔ አይደለሁም።